ማይክሮሶፍት ኤክሴል ውስጥ እንደዚህ አይነት ቴክስቶች መጻፍ ትንሽ ያስቸግረናል። እንበልና አሁን ለምሳሌ እዚህ ጋር መጥቼ እኔ ሳላሪ ከዛ ሺት የሚለውን በታች አይደል መጻፍ ፈለኩት እዚህ ጋር መጥቼ ኢንተር ካልኩት ወደ ሌላ ሴል ነው የሚወስደን ማለት ነው። ስለዚህ እንዴት አድርጋችሁ እንደዚህ አይነት ጽሁፎች በቀላሉ መንገድ መጻፍ እንደምትችሉ በዛሬ ቪዲዮ ሁለት ሜተድ እነግራችኋለሁ። ቪዲዮውን ላይክ እና ሼር እንዲሁም ደግሞ ኮፒ ሊንክ እና ሪፖስት ማድረግ ሰፖርት አድርጉኝ። ኦኬ የመጀመሪያ ሜተድ የሚሆነው ምን አለ መሰላችሁ? አሁን እዚህ ጋር እንምጣና ከዛ ሳላሪ ከዛ ምን እናረጋለን? ኢንተር ከማለት ይልቅ አልትና ኢንተር እነካለን። ከዛም በኋላ ጽሁፋችን ምን እነካለን? ሺት ብለን ከጻፍን በኋላ ኢንተር ስንለው ምን ያደርጋል ማለት ነው? አንድ ሴል ውስጥ በዚህ መልኩ ይጽፍልናል። ሁለተኛ ሜተድ ደግሞ ምን እናረጋለን መሰላችሁ? ጽሁፋችን በዚህ መልኩ እንጽፋለን። ከዛ ስፔስ ብለን ያኛው እንጽፋለን። አሁን ምን እናረጋለን መሰላችሁ? ይህንን ሴል ቴክስት ያለበት ሴል ሴሌክት እናደርግና ወደ ሆም ታብ ሄደን ከዛም በኋላ እዚህ ጋር ምን የሚላለ ውራፕ ቴክስት የሚላለ እሱን ክሊክ እናደርጋለን። ልክ እሱን ክሊክ ስናደርግ በዚህ መልኩ ያስቀምጥልናል ማለት ነው። ስለዚህ እንዲያርጋችሁ ቴክስቶችን ሴል ውስጥ በዚህ መልኩ መጻፍ ትችላላችሁ ማለት ነው። ቪዲዮ ከተመቻችሁ ላይክ እና ሼር እንዲሁም ደግሞ ኮፒ ሊንክ እና ሪፖስት በማድረግ እኔን ሰፖርት ማድረግ ትችላላችሁ። ጥያቄ፣ ሀሳብ፣ አስተያየት ካላችሁ ደግሞ ኮሜንት ቦክስ ላይ በመጻፍ በሌላ ቪዲዮ የምንመለስበት ይሆናል ማለት ነው። በሌላ ቪዲዮ እስክንገናኝ ድረስ ደህና ቆዩልኝ።